አርሰናል በቀጣይ የሚያደርጋቸውን 3 ጨዋታዎችን ገምት። የመጀመሪያው ኤሚሬትስ ላይ ከቶተናም ጋር ይጫወታል በፕሪሚየር ሊግ። በቀጣይ ደግሞ በቻምፒየንስ ሊጉ ከባየር ሙኒክ ጋር ይጫወታል። ከዛ መልስ ደግሞ ከቼልሲ ጋር በስታንፎርድ ብሪጅ በፕሪሚየር ሊግ ጨዋታ ያደርጋል። አርሰናል ከነዚህ 3 ጨዋታዎች ምን ያክል ውጤት ያስመዘግባል ብላችሁ ታስባላችሁ? የእናንተን ግምት ኮሜንት ላይ አስቀምጡ። የኔን ግምት ደግሞ ልንገራችሁ። የመጀመሪያው ጨዋታ እንግዲህ ከቶተናም ነው። አርሰናል ይህንን ጨዋታ ኤሚሬትስ ላይ ነው የሚያደርገው። እንደሚታወቀው ቶማስ ፍራንክ አሁን ላይ የቶተናም አሰልጣኝ ነው። ቢሆንም ግን ቶማስ ፍራንክ የሚሰራው ቡድን ለትልልቅ ቲሞች በጣም አስቸጋሪ ነው። ለአርሰናል ይህ ጨዋታ ቀላል የሚባል አይደለም። በጣም ይፈትነዋል። ቢሆንም ግን አርሰናል ይሄንን ጨዋታ ያሸንፋል ብዬ ገምታለሁ። ከዛ በመቀጠል ደግሞ በቻምፒየንስ ሊጉ ባየር ሙኒክን ያገኛል በኤሚሬትስ ስታዲየም። እንደሚታወቀው ባየር ሙኒክ አምና ከአርሰናል ጋር በአርሰናል ሜዳ 2-1 ነበር የተለያየው። በራሱ ሜዳ ደግሞ 1-0 ነበር ያሸነፈው። አርሰናል ባየር ሙኒክን ማሸነፍ ትንሽ ከብዶታል። ባየር ሙኒክ በጣም ከባድ ተጋጣሚ ነው ለአርሰናል። አርሰናል ደግሞ አሁን ላይ የጋብሪኤል ማጋሌሽ ጉዳት በደንብ እንደሚጎዳው እገምታለሁ። ይሄንን ጨዋታ የሚገምተው ምንድነው አርሰናል ይሄንን ጨዋታ ባቻ ውጤት የሚጨርስ ካልሆነም ደግሞ ባየር ሙኒክ ያሸንፋል ብዬ ነው የምገምተው። ሶስተኛው ጨዋታ ደግሞ በስታንፎርድ ብሪጅ ከቼልሲ ጋር ነው የሚያደርገው። እንደሚታወቀው ቼልሲ አርሰናልን ከ2002 ዓ.ም ጀምሮ እስካሁን ማሸነፍ አልቻለም። ኦልሞስት 4 ዓመት ሆኗል። 8 ጊዜ ተገናኝተው አርሰናል 6ቱን አሸንፏል። በሁለቱ ደግሞ አቻ ነው የተለያዩት። ስለዚህ አርሰናል ከቅርብ ዓመታት ወዲህ ቼልሲ ላይ ዶሚናንት ሆኗል። ቢሆንም ግን ይሄ ጨዋታ ለአርሰናል ቀላል አይሆንም። ቼልሲ አሁን ላይ ፎርሙን እያገኘ መጥቷል። እንደገና ደግሞ ጨዋታውም ስታንፎርድ ብሪጅ ላይ ነው የሚደረገው። ከዛ ደግሞ በዚህ ጨዋታ የቼልሲ ወሳኝ ተጫዋች ነው ኮል ፓልመር ይመለሳል። ከአርሰናል በኩል ደግሞ ጋብሪኤል ማጋሌሽ ተጎድቷል። እንዳልኳችሁ የእሱ አለመኖር በጣም ከባድ ችግር ነው የሚፈጥረው። ይሄ ጨዋታ ባቻ ውጤት የሚጠናቀቅ ይመስለኛል። ካልሆነ ደግሞ አርሰናል ነው የሚያሸንፈው። የኔ ጨዋታ ግምት ይሄን ይመስላል። የእናንተን ግምት ደግሞ ኮሜንት ላይ ያስቀምጡልኝ። ይህንን ቪዲዮ ላይክ፣ ሼር እንዲሁም ደግሞ ፕላስ ምልክቷን በመጫን አካውንቱን ፎሎ እንድታደርጉ ጠይቃችኋል። ይመቻል።